በሳር እንጀምራለን ባሳር እንጨርሳለን የሚባል አባባል አለ። አርትን የጀመርኩት ወይንም አክቲንግን የጀመርኩት በእናቴ ማህፀን ማነሽ እንትን አረ ነፋስ ገባ በሩን ዝጊው አልኩ። ደምባምስ ምን ሆና ነው አበስ አድርገው ወይም ደግሞ ትንሽ ታበጣጣጣ ብለው ነው እንደዛ የሚበሉት። የሥራ ሰው ናቸው። ሰላም እንዴት ናችሁ? ዲንጎ ፖድካስት ጀምሯል። በየሳምንቱ እናንተን ያዝናናሉ፣ ቁም ነገር ያስጨብጣሉ የምንላቸውን እውቅ እንግዶች የምናደርስበት ሰዓታችን ላይ ደርሰናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ደግሞ እኔ ሜሮን ነኝ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ ቤተሰብ እንድትሆኑ እንጠይቃለን። ከፊልሙ ዓለም እጅግ ተወዳጅ የሆነውን አርቲስት ይዘንላችሁ መጥተናል። በተከታታይ ድራማዎቹ እንዲሁም ተወዳጅ በሆኑ ፊልሞቹ የምናውቀው አርቲስት ነው። ለአብነት ያክል ከሰራቸው ፊልሞች መካከል ደምባምስ፣ ጥለፈኝ፣ የአይኔ ተከታታይ ድራማዎቹ ናቸው። እንግዳችን አርቲስት ምህረት በለጠ እዚህ ይገኛል። እንግዳችን አርቲስት ምህረት እኛን አክብረህ ስለመጣህ እጅግ ደስ ብሎናል። እኔም እናንተ አክብራችሁኝ እዚህ ስቱዲዮአችሁ ድረስ መጥቼ ደግሞ ይህንን ኢንተርቪው እንዳረግ ድሉን ስላመቻቻችሁልኝ በጣም ነው የማመሰግነው። እሺ እንግዲህ አብዛኛው ሰው ስለአንተ ማህበራዊ ህይወት ማወቅ እንደሚፈልግ እርግጠኛ ነኝና ለመጀመሪያ ያክል ኢንተርቪዋችንን እስኪ ምህረት የታደገ የተወለደ የሚለው እናውራ። ያው እንግዲህ የኔ ማህበራዊ ህይወት ማወቅ የሚፈልጉ ሰዎች ካሉ እንግዲህ እኔ የተወለድኩት ደብረ ብርሃን ሰሜን ሸዋ እዛ ነው የተወለድኩት። እድገቴ ከዛ ይጀምራል እና እዛው ደብረ ብርሃን ያደግኩት ለማለት ነው። እዛው ትምህርትን እዛው ጀመርክ? አዎ እንግዲህ ከቄስ ትምህርት ቤት ጀምሮ እንግዲህ ቄስ ትምህርት ቤት ነው በእኛ ጊዜ የሚባለው። አሁን እንኳን ኬጂ ይባላል አይደለ? እንደዚህ የተባሉ ነገሮች አሉ። እኛ እንግዲህ በቄስ ትምህርት ቤት ውስጥ አደግን። ከዛ አንደኛ ክፍልም እዛው ከዛ ሃይ ስኩልም እዛው ጨረስኩኝ። ከዛ ነው እንግዲህ ላያለሽ አንድ አባባል አለ በሳር እንጀምራለን ባሳር እንጨርሳለን የሚባል አባባል አለ። ምን ማለት እንደሆነ ታውቂያለሽ? አንቺ ምናልባት እንግዲህ ፊደልን የቆጠርሽው በታብሌት ሊሆን ይችላል፣ ወይም ደግሞ የተለጣጠፉ ነገሮች እቺ ሀነች እቺ በነች እቺ አንድ ቁጥር ነች ምናምን ይባላል። በእኛ ጊዜ ግን በሳር ታውቂያለሽ? ሳር ካወቅሽ እንግዲህ ወይም ደግሞ ስንደዶ ይባላል በክፍለ ሀገሩ፣ ሰበዝ ወይም ይባላል ማለት ሰፌድ ታውቂያለሽ? እርግጠኛ ነኝ ሰፌድ የሚሰራበት ማለት ነው። የሱ ሳር ነው እና በሱ ካርቶኒ ያው ካርቶኒ ታውቂያለሽ፣ ፊደል ተለጥፎ ሀሁ ይለጠፋል። ከዛኛ እንይዝና ለሁሉም ተማሪ የኔታ የሚባሉ አስተማሪ እሳቸው ለሁሉም ሰው ያንን ፊደል ይሰጣሉ። ከዛ በኋላ እኛ ያችን ሀሁ ያለን ተማርን። በምን ጀመርን? በሳር ሳር ማለት ሀሁ። ባሳር ደግሞ የምንጨርሰው በዛ በሳር ጀመርን፣ ባሳር ደግሞ እንጨርስ። ባሳር አለ ትምህርት ቢጨረሰው ክፍያው አለ፣ ትራንስፖርቱ አለ አይደለ? አሳር ማለት መከራ፣ ችግር፣ ስቃይ እንደማለት ነው አሳር። ስለዚህ ልልሽ የፈለግኩት በቄስ ትምህርት ቤት ጀምሬ ሃይ ስኩል ድረስ ትምህርቴን ያጠናቀቅኩት በደብረ ብርሃን ከተማ ነው ለማለት ፈልጌ ነው። ስለዚህ ይሄ የቄስ ትምህርቱ የሚሰጠው የቄስ ትምህርቱ ልክ እንደ ኬጂ ኤልኬጂ እንደሚባለው አይነት ማለት ነው። አንደኛ ክፍል ሲገባ ግን መሰረታዊ ትምህርት ወደ መንግስት ትምህርት ቤት እንሄዳለን። ግን የመንግስት ትምህርት ቤትም እንትላለን ምንድን ነው መዋዕለ ህፃናት እንለዋለን እኛ በዛን ጊዜ። አሁንም ይባላል መሰለኝ አላውቅም፣ ብቻ በእኛ ጊዜ መዋዕለ ህፃናት ይባላል። ምናልባት ከቄስ ትምህርት ቤት ትንሽ ፊደል ካወቅሽ በኋላ ደግሞ ወደዚህ ወደ መዋዕለ ህፃናቱ ገብተሽ እዛ በተለያዩ አሁን ኬጂ እንደሚማሩት አይደለ ያስተምራሉ። ለምሳሌ ፊደልን ቀርጸው ቁጥርን ቀርጸው በጭቃ ብኩተው በምን አድርገው እነሱም ለጣጥፈው ያስተምራሉ አይደለ? ልክ እንደሱ የዛን ጊዜ በመዋዕለ ህፃናት እንደዛ እንማር ነበረ። ከዛ ስለዚህ የቄስ ትምህርቱ በደንብ ይረዳል መሰረታዊ ትምህርትን። ቄስ ትምህርት ቤቱ አንደኛ የሃይማኖት ትምህርት ብቻ አይደለም
በቃ ለዚህ ለሴኩላር ዓለሙ ትምህርት በጣም ወሳኝ መሰረት ያለው ነው። አሁን ደግሞ የቆሎ ተማሪ ምናምን የሚባሉ ታውቂያለሽ ማለት ነው። ብዙ አላውቅም። እነሱ አሁን በጣም ማለት የቆሎ ተማሪ ማለት ግዕዝን የሚማሩ ቅኔን የሚማሩ ቅኔን የሚዘርፉ እነሱ በዛው ይቀጥላሉ። እነሱ በዛው የሚቀጥሉ አሉ። ለምሳሌ ወደ መንግስት ትምህርት ቤት ወደ ሴኩላሩ ዓለም የሚገባሉ። በዛው ደግሞ መንፈሳዊን ዓለም ይዘው ይሄዳሉ። ለምሳሌ ከሀ ይጀምራሉ፣ ወደ አቦጊዳ ይገባል፣ መልእክተ ዮሐንስ፣ ወደ ዳዊት እያለ ይቀጥላል። በኦርቶዶክስ አስተምህሮት መሰረት ትልልቅ ትምህርቶች ውስጥ የመግባት ከዛ በኋላ በቃ ቄስ ይሆናሉ፣ መርጌታ ይሆናሉ፣ ጳጳስ ይሆናሉ፣ መነኩሴዎች ይሆናሉ፣ ብዙ ይሆናል። በዛው የሚሄዱ አሉ። እንደገናም ደግሞ በዚህ በሴኩላሩ ዓለም ደግሞ የሚሄዱ አሉ ማለት ነው። የቄስ ትምህርቱ ላይ በደንብ ፎከስ አድርገው የሚቀጥሉት ሞር ወደ ሃይማኖቱ የማዘንበል ሊሄዱ ይችላሉ። አብዛኛው ግን ያው እንደ ቤዝ መጀመሪያ ይጠቀሙትና አሁን ነው እንግዲህ እና ሰው ቢማር ግዕዝን ቆንጆ ነው ብዬ አስባለሁ። በጣም ጥሩ ነው፣ ደስ ይላል። አንደኛ ሀገራዊ ቋንቋችን ነው። ስለዚህ አሪፍ ነው ብዬ እኔ በጣም አበረታታለሁ። አሁን ደግሞ በውጭ ዓለም ሁሉ ግዕዝ ይሰጣል፣ አማርኛ ይሰጣል። እዚህም ደግሞ እንደዚህ አንዳንድ ዩኒቨርሲቲዎች ሁሉ የጀመሩ ያሉ ይመስለኛል። ለምሳሌ ግዕዝን ትምህርት ለምሳሌ ደብረ ብርሃን ዩኒቨርሲቲ ያለ ይመስለኛል ነው እንጂ እርግጠኛ አይደለሁም። ስለዚህ ቆንጆ ነው ብዬ አስባለሁ። ትምህርቱ አሪፍ ነው። የግዕዝ ቋንቋ እንዴት ነበረ የቄስ ትምህርት ቤት? እንግዲህ ያው እኔ የተማርኩት እንግዲህ እስከ አቦጊዳ ነው፣ ብዙም አልገፋሁበትም። በዛው ደግሞ ወደ መዋዕለ ሕፃናቱ ገባሁኝ። ከዛ ወደ መንግስት ትምህርት ቤት ትዝ ይለኛል፣ ባሱ አንደኛ ደረጃ ትምህርት ቤት ይባላል የትምህርት ቤቱ ስም። እንደውም በቅርብ ሄጄ አይቼዋለሁ እና ጥሩ ትዝታ ውስጥ ገብቼ በጣም ያሳለፍኩ የህፃንነቴን የልጅነቴን ትምህርት ቤት አይቼው መጥቼ። በትምህርት ቤት ሂደት ውስጥ እንዴት ነበረ? ምን አይነት ተማሪ ነበር? እንግዲህ ከ1 እስከ 6 ባለው በኢለመንተሪ በሚባለው ትምህርት ቤት ውስጥ እንግዲህ የሚገርምሽ እንትን ነው አርቱ የዛን ጊዜም ነበረ እና ሚኒ ሚዲያ አልፎ አልፎ እንደዚህ ድራማ እንሰራለን፣ ግጥም፣ እንደገና እንደዚህ መጻጽፎች ምናምን ነገር እንሰራ ነበር። በዛንም ወቅት ደግሞ ምንድነው ሰንበት ትምህርት ቤት ውስጥ ደግሞ ነው ያደግኩት። ሰንበት ትምህርት ቤት ውስጥ ነው ያደግኩትና መሰረቴ የአርት መሰረቴ ሰንበት ትምህርት ቤት፣ በሰንበት ትምህርት ቤት ውስጥ አልፌ ነው እዚህ ደረጃ የደረስኩት። ስለዚህ ያ የሰንበት ትምህርት ቤቱ ስም ቅዱስ ጊዮርጊስ ቤተክርስቲያን ይባላል፣ ሰንበት ትምህርት ቤት ይባላል። ያ የሰንበት ትምህርት ቤት የሚገርምሽ የድራማ ክፍሉ በጣም ጠንካራ ነበረ እና የትምህርት ቤት ላይፍ እንግዲህ በዛን ውስጥ ድራማዎችን፣ ግጥሞችን ባለን ነገር እንማር ነበር። መካከለኛ ተማሪ ነበር። መካከለኛ ተማሪ ረባሽ ወይስ? አይ አይደለም፣ ረባሽ ዝምተኛ ተጫዋች በቃ ሪላክስ ነኝ። በጣም ጓደኞች ጋር ተግባቢ ነኝ። መሳቅ ነው። ያው ልጅም ስትሆኚ ደግሞ ያው ትስቂያለሽ፣ ትጫወቻለሽ እንጂ። ምን ነበረ ግጥሙ ላይ አርቱ ላይ ነበር የምታተኩረው ወይስ? አይ አይደለም፣ ኳስ አይደለም፣ ኳስ እንትን ላይ በቃ አርቱ ላይ ነው ማተኩረው እንጂ ኳስ ምናምን ያው ዝም ብዬ ያለው አልፎ አልፎ ዝም ብለሽ የምትጫወቺው ነገር ልጅ ስለሆነሽ ትጫወቻለሽ መቼም እንጂ አርቱ ላይ ነው። ምክንያቱም በሰፈርም ስለምንጫወት ሙዚቃው እንጫወታለን በሰፈር። ስለዚህ የትምህርት ቤት ላይፍ ይሄ ነው። እሺ ሃይ ስኩል ላይ የነበረው ነገር እንዴት ነበረ? እንግዲህ ወደ ሃይ ስኩል ደግሞ ከፍ ስል ያንኑ ነገር እያደገ ነው ሄደው። አዎ እዛ እንደውም አንዳንድ ትምህርት ቤት ውስጥ የትምህርት ያለኝ ነገር እንግዲህ እንዳልኩሽ እስከ መጨረሻው ድረስ መካከለኛ ነው። ብዙ ጎበዝ ተማሪ የሚባል ሰው ተማሪ አይደለሁም እና እንትን ምንድነው ስፖርት መቼም እንትን ይላል እግር ኳስ 7ኛ ኤ ከ7ኛ ቢ ምናምን እየተባለ
ኳስ ይጫወታሉ፣ መረብ ኳስ ይጫወታሉ አይደለ እንደዚህ። እና እሱን እንዘግብ ነበር ማለት እንዘግባለን። ከዛ የዘገብነውን ደግሞ ጧጧ ሰልፍ ላይ ወይም ከሰዓትም ሰልፍ ላይ እናነባዋለን ማለት ነው። እናነባዋለን የተከሰተውን ክስተት ማን እንዳሸነፈ፣ እንዴት እንዳሸነፉ፣ ማን እንደወደቀ። ጋዜጠኛ የመሆን ሀሳብ ነበረ? እንደዛም የለኝ እኔ ምንም የመሆን ሀሳብ ዝም ብሎ ግን እንደዚህ አይነት ያው ሲመጣልሽ ትሰሪያለሽ እንጂ እንደዚህ ነው እንደዛ ነው ምን ነገር የለኝም። ከዛ እሱ ደግሞ ከፍ ሲል ያው ሃይ ስኩል ውስጥ ሚኒ ሚዲያዎች ነበሩ። በዛ በሚኒ ሚዲያዎች አንዳንድ ግጥሞችን ድራሞችን ደግሞ እንሰራለን። መድረክ ላይ ሰው ተሰብስቦ ተማሪዎች ተሰብስበው እሱ ላይ እንሰራ ነበር እና ይሄ ሁሉ ግን ምንድነው ትምህርቴን እንግዲህ ትምህርቴ ላይ ፎከስ እንዳላደርግ ይሄ ተጽዕኖ አለብኝም ባላስብም ግን የተወሰነ ነገር ግን ማተር አድርጎብህ ነበረ። ሰው ሚዲየም ስታፍ ላይ ነው ይመስለኛል። ኦኬ እሺ። ቤት የነበራችሁን የቤተሰብ ሂደት ምናምን? መልካም እንግዲህ ይኸውልሽ እኔ የመጀመሪያ ልጅ ነኝ። ስለዚህ እኔ የመጀመሪያ ልጅ ነኝ። እናቴ ያው ስትወልደኝ ለአያቴ ነው ሰጠች። አያቴ ናቸው ደብረ ብርሃን ያሳደጉኝ ማለት ነው። ስለዚህ ብቻዬን ያደኩት ካለ እናት ካለ አባት ካለ እህት ካለ ወንድም ነው ያደኩት። ስለዚህ ቤት ውስጥ እኔና አያቴ ነን ያለነው እና ብቻዬን የምበላው ብቻዬን የምጠጣው እና እሳቸው ደግሞ ያው ድሃ ናቸው። አረቄ ነው ያው ደብረ ብርሃን ከተማ ይታወቃል። ትታወቃለች አረቄ ኦብቪስሊ ባረቄ ትታወቃለች። አረቄ ሲያወጡ እኔም አረቄ አወጣ ነበር አግዛቸው ነው። አዎ ከፍ ሲል በደንብ አረቄ በደንብ አወጣጡን እችላለሁ። በደንብ የሴት ስራ ይመስለኝ ነበር። አሁን የሴት ሙያ ይጠይቃል አይ ቲንክ። አዎ ግን ምንም ማለት አይደለም። አረቄ አሁን አወጣ ነበር። እኔ አብዛኛው የደብረ ብርሃን ሰው በእንደዚህ አይነት ወይ ነው ያደገው። ስለዚህ ቤተሰቦች ሌላ ልጆች ምናምን አልነበራቸውም? አይ እናትና አባቴማ ከዛ በኋላ አሉ። አሁን እህቶች አሉኝ፣ ወንድሞች አሉኝ። እናት አባቴም ወደ ሌላ ክፍለ ሀገር ነው ያሉት፣ ወሊሶ የሚባል ክፍለ ሀገር ነው። ምክንያቱም እናቴ ገና ልጅ ሆና ነው እናቷ ወይም ደግሞ ከአያቴ ተለይታ ሄዳ ሌላ ሀገር ነው እኔም የመጀመሪያ ወለደችኝ። ከዛ በኋላ ሌሎች ወንድሞች እህቶች ተወልደዋል እና ቫኬሽን እያልኩ እየሄድኩ እጠይቃቸዋለሁ። በሁለት ዓመት አንዴ በዓመት አንዴ እየሄድኩኝ እጠይቃቸዋለሁ። ስለዚህ ያው እንባባለን። አሁንም ደግሞ ያው ስለዚህ የቤቱ የመጀመሪያ ልጅ ነው። አዎ። ፌልፍ ላይ እንዴት ሆነ ውጤት? ምንም አይልም። ምንም አሪፍ ነው። ኦኬ ግቢ ገባ። ግቢ የመግባት አጋጣሚ ነበረ። ስለዚህ ወዴት ሙቭ አደረክ ወይስ እዛው ቀጠልክ ኑሮውን? አይ ምንድነው እሳቸው እንግዲህ 96 ዓመተ ምህረት ላይ ወደማይቀርለው ዓለም በሰላም ተሰናበቱ እና ስለዚህ እሳቸው ሲሞቱ የምንሄድበት ግራ ገባኝ። ምክንያቱም ፋሚሊን ብዙ አላውቅም ምናምን እንደዚህና አንድ ከአብሮ አደጎች የነበሩ እነሱ ደግሞ በስራ ምክንያት በልጅነታቸው ወደ ሌላ ሀገር ሄደው ነበረ። ደወልኩላቸው ናሉኝ። እዛ ሄድኩኝ። ለሁለት ወር ያህል እዛ ኖርኩኝ። ሻሸመኔ የሚባል ሀገር ወይም ደግሞ እነሱ ያሉበት ሀገር ሻሸመኔ ይባላል። ከዛ እዛም አብረሃቸው የተማርካቸው ናቸው? አዎ አብሬያቸው የተማርኳቸው አብሬ ያደግኳቸው እንደ ወንድም ወደ ናቸው። ቤተሰብ ለሙቭ አላደረክም? በቃ እኔ ምንም ስለማልግባባ አብሬ ስላላደግኩኝ በቃ እሱ ነገር ነው። እኔም ጥያቄ ነው። በኋላ ግን አልቀረም። ዞሮ ዞሮ ገብቶሻል። ዞሮ ዞሮ ያው ከቤተሰብ ጋር ነው እና እዛ ሁለት ወር ያህል ብቻ ቆይቼ ተመልሼ ደብረ ብርሃን መጣሁኝ። ተመልሼ ደብረ ብርሃን መጣሁ። አሁንም በጣም ቻሌንጅ ሲሆንብኝ ያው ብቻዬን የግድ ምን ማድረግ ነበረብኝ? መደወል ነበረብኝና ደወልኩ። እኛም እኮ ና ብለናል፣ እንግዲህ እህቶች ወንድሞች እዚህ ናቸው፣ ለምንድን ነው የማትመጣው ምናምን አሉኝ። ከዛ ወደ ቤተሰብ ጋር ሄድኩኝና እዛ ወደ 99 ዓመተ ምህረት አካባቢ ላይ መማር ጀመርኩኝ ማለት ነው። ምን ተማርክ? ወተር ቴክኖሎጂ። ያው ብዙም ይገርመኛል አሁን ለሱ ለምን ተማርኩ አላውቅምና አንዳንድ ጊዜ ሁሉ ሳቂ ይመጣል። ኮርስ ነበር? አዎ እና እንደዛ ነው። ግን
አዎ ጨርሼዋለሁ፣ ግን ስራ አልያዝኩበትም። ያው ምክንያቱም ውስጤ የተቀበረው ውስጤ የተዳፈነው አርቱ ስለሆነ እሱ ላይ ነው ፎከስ ያደረኩት እንጂ ያ ይሄ እንደ መሸጋገሪያ አይነት ነገር ነው የተማርኩት እንጂ እንትሉ ውሃው ኑሮኝ ወይም ደግሞ በቃ ትምህርቱ አሪፍ ነው ነው። በጣም በመሰረቱ በወቅቱ ብልጥ ለሆነ ሰው በጣም ቆንጆ ትምህርት ነበር፣ በጣም ቆንጆ ሙያ ነበረ። እኔ ግን እንትሊ ሌላ ስለነበር ነው። ፊልም እንዴት ጀመርክ ምህረት? ወደ ፊልሙ ዓለም እንዴት ተቀላቀለ? እንግዲህ እኔ አርትን የጀመርኩት ወይንም አክቲንግን የጀመርኩት በእናቴ ማህፀን። ሰው ሁሉ በእናቱ ማህፀን ነው አክቲንግን የሚጀምረው ብዬ የማስበው። ለምን አሁን አክቲንግ ወይም ምን ማለት ነው ብለን ሳይንስ ውስጥ ከገባን አደረገ፣ ተንቀሳቀሰ፣ ሄደ፣ ተገላበጠ፣ ተዟዟረ ምናምን የሚሉትን ነገሮች ይይዛል። ስለዚህ እኔ እናቴ ማህፀን ውስጥ ዟዟር ነበር፣ ገላበጥ ነበር፣ ራገጥ ነበር አይደለ? ስለዚህ እሱ ነው አክቲንግ፣ በቃ እሱ ነው። ከተወለድን በኋላ እኮ ነው ገብቶሻል። ሰው በካሊኩለሙ ወይም ደግሞ በህጉ ባወጣው መሰረት የምንሄደው ወደ አርቱን የምንሄደው እንጂ ሰው ሁሉ አክተር ነው ብዬ ነው የማስበው። ግን ምንድነው በትምህርት በልምድ በተለያዩ ነገሮች ተደግፈው የራሱን የሆነ አቅጣጫ ሲይዝ አንድ ሰው ሙያው ያደርገውና ይሄ ሰውዬ አክተር ነው አርቲስት ነው ይባላል እንጂ ሁሉም ሰው አክተር እና አንድ በእናቴ ማህፀን ጀመርኩኝ። እንዳልኩሽ ደግሞ ቅድም በሰንበት ትምህርት ቤት ደግሞ ልምምዱን ሁኔታውን የመጀመሪያው አስታውሳለሁ የሰራሁት ቲያትር በሰንበት ትምህርት ቤት እረኛ ሆኜ ነበር እና የክሪስማስ ምናምን አብዛኛው ሰው እንደዛ እና እረኛ በቃ በጣም ተሳቀ እና ሞቀኛች በጣም ደስ አለ በቃ እና ደስ አለኝ ምናምን። ከዛ እያልኩ ደግሞ በትምህርት ቤት እንዳልኩሽ ቅድም እንደዛ ያልኩኝ። ከዛ በኋላ ምን ሆነ መሰለሽ ክበባቶች አሉ፣ የጋዜጠኛ ክበብ፣ የቲያትር ክበብ፣ ስነ ጽሁፍ ምናምን እንደዚህ የቲያትር ክበብ ውስጥ አንድ ትልቅ የደብረ ብርሃን ውስጥ ታዋቂ አንድ ክበብ ነበረ። ብዙ ሰዎችን ለዚህ ያበቃ። ለምሳሌ ልጠቅስልሽ እችላለሁ አርቲስቶች። አዎ ዚያቲስ ክበብ ይባላል። በጣም አሁን የምጠቅስልሽ ሰዎች በጣም ከዛ ውስጥ ነው። ለምሳሌ ዶክተር አንዱዓለም አባተ፣ ብርቱካን በፈቃዱ፣ እነ ዘጠኝ ሞት የድሮ አክተሮች እነዚህን የመሳሰሉ ሰዎችን በዛው መጠን ደግሞ አቻ የሆኑ ክበባቶች ደግሞ አሉ። እነዛም ይወጣሉ። ለምሳሌ ይታገሱ ገስ ተጫኒ ደራሲና ዳይሬክተር ነው። አሁን እነዚህ ሰዎችን እነ ዳምጠው ታሪኩ አብረን ያደግ ነው። እነዚህ የመሳሰሉ አርቲስቶችን አሁን አሉ። በጣም ትልቅ ስራዎች የሰሩ እነሱ ጋር ነው የሰራ ነው። እናም በወቅቱ በአማራ ክልል በአመት አንድ ጊዜ ፌስቲቫል ይካሄዳል። ያ ፌስቲቫል ምንድነው? የአርት ፌስቲቫል ነው። ሁሉንም ያቀፈ አርት። ለምሳሌ ግጥም አለ፣ ምንድነው ዘፈን አለ፣ ስዕል አለ፣ ቅርጻ ቅርጽ አለ፣ ማይም አለ፣ ቲያትር አለ እና ለሁሉም ልቦለዳል። እንደዚህ ለሁሉም የሆነ ርዕስ ይሰጣል። ከዚህ እንዳታርፍ ይባላል። ያንን ነገር ያሸነፈው አካል ያሸነፈው ሰው በክልል ውስጥ ወይም ደግሞ ባህር ዳር ከተማ ውድድር ይካሄዳል ማለት ነው። ያ ነገር በጣም ነው ያገዘነኛ በጣም ነው። እና በየአመቱ ስንሄድ እኛ ከ1 እስከ 3 ነበር የምንወጣው። የሚገርምሽ ከ1 እስከ 3 እና ከተማችሁን ወከላችሁ ከተማ ያው የደብረ ብርሃን ከተማ ከ1 እስከ 3 እንወጣለን። አንድ ትዝ ይለኛል እንግዲህ 95 ዓመተ ምህረት ላይ ከ95 እስከ 96 የታየ አንድ ቲያትር አለ፣ የ3 ወር ምርኮኞች የሚባል እሱን ቲያትር እንደውም አሁን ለመስራት ተፍ እያለን ነው። እግዚአብሔር እንግዲህ ይርዳን የሚለው ሐሳብ ያለን እና እሱ ቲያትርን በአማራ ክልል 2ኛ ደረጃ ይሁን ብቻ አላስታውስም እንደዚህ ወጥቶ እና እንትሎቹ ዳኞቹ ከዚህ ከአዲስ አበባ ዩኒቨርሲቲ ከብሔራዊ ቲያትር ምናምን መጥተው ነው የዳኞች ባህር ዳር ቲያትሩን አዩት፣ ወደዱት፣ በጣም ሳቁኝ። ምን ነበር እዛ ላይ ገጸ ባህሪ? እኔ እዛ ላይ እንግዲህ አንድ የሀገሩ ሽማግሌ አሸማጋይ አባወራ የቤቱ አባወራ ነኝና እንደዛ ነው ገጸ ባህሪ። ስለዚህ ያ ቲያትር ስለወደዱት ለምን ይሄንን ቲያትር አዲስ አበባ አምጥታችሁ የዛን ጊዜ 90 ውስጥ ደግሞ በጣም
ቲያትር የሚታይበት ሰው ኢንጆይ የሚያደርግበት በቃ በጣም ጥሩ ጊዜ ነበረ እና ያንን ቲያትር ይዘነው መጣን እዚህ አዲስ አበባ። አዩት፣ የተወሰነ ቴክኒካል ዳይሬክት አደረጉት እና አሳየነው። ለአንድ ዓመት አሳየነው። ቆንጆ አውትፑት ወጣው። ሰውን በጣም ደስ አለው። ከዛ ምን ሆነ መሰለሽ፣ ይህንን ታይቶ ካለቀ በኋላ እንዳልኩሽ አያቴ 96 ላይ ከዚህ ዓለም በሞት ሲለዩ ሄድኩኝ ወደ ሻሸምኔ ጓደኞቼ ጋር። ስመለስ ይሄ የአይኔ የቴሌቪዥን ተከታታይ ድራማ ካስት እየተደረገ ነበር እና ደብረ ብርሃን ዙሪያ ነው የሚሰራው። ስለዚህ እኔ የለሁም ምናምን ነገር ማንን ካስት ምናምን እያሉ ያሰቡ እንግዲህ ሚስቶና አንተ ጓደኛ ጋር በሄድክበት አጋጣሚ ማለት ነው። ጓደኞች ጋር በሄድኩበት አጋጣሚ ነው ይሄ ተከታታይ ቴሌቪዥን ድራማ የመጣው እና እንግዲህ በወቅቱ የነበረችው አንዷ ትልቅ የአርቲስት ነፍሷን ይማረውና በጣም ትልቅ የአርቲስት ነች፣ እንግዳ ዘር ነጋ ኮሜዲያን እንግዳ ዘር ነጋ ነፍሷን ይማረው እሷ ነበረች እና የሷ ባል ሆኖ እኔ እንግዲህ እዚህ እድሜ የዛን ጊዜ በጣም ወጣት በሚባል እንትን ውስጥ ነው ያለሁት እና ግን ፂሜ በጣም እንደዚህ እንትን እንደ ኤርትራ ባህር ለሁለት አልተከፈልኩም። ወደዚህና ወደዚህ እዚህ ጋር ግጥም ያለ ነው እና ፂሜ ሙልት ያለ ነው። ከዛ ምን ሆነ እኔ በአጋጣሚ መጣሁኝ እና ያንን ቲያትር ለካ ዳይሬክተሩ አይቶታል፣ ሌሎችም አይቶታል። ይሄ አዲስ አበባ የሶስት ወር ምርኮኞች ምልሽን ማለት ነው። ለምን እሱ አይጫወተውም? እዛ ላይም እኮ አባቱ ነው የተጫወተው፣ እዚህም አባት ነው። ኧረ እሱ ሲያዩኝ ልጅ ናት ብዙ ከእንግዳ ዘር ጋር እንግዲህ ያስብ አይ እሱ ልጅ ነው አይ ይመጣል ብሎ እንትን ከዛ ልብስ ደራርቤ ምን ብዬ እንደዚህ ተላጭቼ አዎ ተላጨው እንደዚህ የዛሬን ያርገውና ታለሽ ተላጭቼ በዛው ቀርቶ ይሆን ምናምን ታለሽ። እንግዲህ ፊልሙን ማየት ትችያለሽ፣ ዩቲዩብ ላይ አለልሽ። የአይኔ ብለሽ ብትገቢ ታገኘዋለሽ። እና እሱ ስራ ሰራሁኝ። የመጀመሪያው ተከታታይ የቴሌቪዥን ድራማ በጣም በወቅቱ ብዙ ቴሌቪዥኖች እንደዚህ የለም፣ ሶሻል ሚዲያ የለም፣ ፌስቡክ የለም፣ ቲክቶክ የለም። እናንተ የምትጠቀሙበት በደንብ ተመልካች አገኘ። በደንብ በሲዲ በሚወጣበት ጊዜ ሲዲ 5 ሲዲ የሚሞላው ማለት ነው። እና እንደዛ ሰራሁኝ። በደንብ እይታ አገኘ። በደንብ እይታ አገኘ። ከዛ በኋላ ነው እንግዲህ እኔ ወደ ቤተሰብ የሄድኩት ማለት ነው። እና ያንን ብዙ ኢንጆይ ማላረገውን ትምህርት የተማርኩት ቤተሰብ ጋር ከሄድኩ በኋላ ነው። ኦልሬዲ ደግሞ የሞከርከው ነገር ስለሆነ በቃ ፓሽን ውስጥ እንዳለ ይሄ እንትሉ ከዛም ምንም እንትን አላልኩም፣ ብዙም አልሄደልኝም አርቱ። እና ቤተሰብ ጋር ሄድኩኝ እዚህ ያለውን አርትቼ እንደገና ደግሞ አዲስ አበባ ትመጪ ምንም ብዙም እና ሄድኩኝ እዛ ቤተሰብ ጋር። ከዛ በኋላ እጅግ የተወደደችውና የተከበረችውን ውድ ባለቤቴን መንበረ ሙሊሳን ያገኙበት አጋጣሚ ሆነልኝ እና ወደ ትዳሩ ዓለም ተንደረደርኩ ማለት ነው። እንዴት ነበር እሱ አጋጣሚ? እንግዲህ እሱ አጋጣሚ ወደ ትዳሩ ዓለም ከገባን ከዛ ወደ ትዳሩ ዓለም ከገባን ከመግባታችሁ በፊት ያለውን የጮኝነት ጊዜያችሁን የተገናኛችሁበትን አጋጣሚ አሪፍ መቼም እንግዲህ እህል ውሃሽ ሲሆን አንዱን ከባሌ አንዱን ከቦሌ ያገናኝሽና ትዳርሽ መልካም ይሆናል። በነገራችን ላይ እንግዲህ አብረን ከሆንን አሁን ዛሬ ድፍን 15 ዓመት ይሆናል እና ግን በጋብቻ ደግሞ ከጸደቀ በኋላ ደግሞ ወደ 12 ዓመት አካባቢ ይሆናል። የካቲት 10 አሁን 12 ዓመታችን አለፈ። የካቲት 10 ላይ 12 ዓመታችን አለፈ እና በጓደኝነት 3 ዓመት ያክል ቆይታው እዚህ አዲስ አበባ ነው። በሆነ አጋጣሚ እንደዚህ ስንተዋወቅ ስናወራ በቃ ደስ አለች። እንዴት ነበር የመጀመሪያ አጋጣሚ የታወቃችሁበት? አንድ በጣም የሚገርም ነገር ልንገርሽ። በጣም እኔ ራሴ ሁሌ ባወራው በጣም ደስ የሚለኝና በጣም ግርም ድንቅ ይለኛል ሁልጊዜ ሳስብ ከእሷ ጋር የተገናኘሁበት ነገርና
እና የእግዚአብሔርን አካሄድ የእግዚአብሔርን እጅ ነው ያየሁት። በዚህ አጋጣሚ ምን ሆነ መሰለሽ እሷን ባዮግራፊ ምናምን ታውቂያለሽ? የሆነ ጊዜ ላይ ሰዎች ባዮግራፊያቸውን ለሰው ያጽፋሉ። የምትወደው ስዕል፣ የምትወደው ከለር፣ የምትወደው ምግብ፣ የምትወደው ምናምን ይባልና እንደዚህ ደብተር ምናምን ሼር ይደራራል። ትዝ ይለኛል። እንደዚህ በጣም አሪፍ ነው እሱ ነገር እና አሁን ትሉ ስላለሁን ቴሌግራሙም ፌስቡክም ምንም ስላለ በዛ ነው አሁን እና አላቃት ነገርኩሽ። እኔ እንግዲህ ሰሜን ሸዋ ነኝ፣ ደብረ ብርሃን። እሷ ተወልዳ ያደገችው ወሊሶ ነው፣ ኦሮሚያ ክልል እና በጣም የምትወጂው አክተር ማለት ነው ሲሏት ምህረት በለጠ ብላ እኔ አላውቅም። የዛን ያክል በደንብ ታዋቂ ሆናል ማለት ነው። ያይኔን ትከታተለው ነበር። ኦኬ ያይኔ ተከታታይ ቴሌቪዥን ድራማውን ትከታተለው ነበር እና ምህረት በለጠ ብላ ጽፋለች። እንግዲህ እኔ አላውቃትም። ያው እሷ በእንትኑ ነው የምታውቀው እና ባሌ ይሆናል ብላም አስባም በሆኗም በእኗም ማሰብ አታውቅም። እኔም ሚስቴ ትሆናለች ብዬ እንዴት አላውቅም። እና ተገናኝን፣ ስናወራ ምን ስንተቀራረብን ከዛ በኋላ እኔ እንትኔ ሃይማኖቴ ፕሮቴስታንት እና ፕሮቴስታንት ካልሆነች ሴት ጋር መጋባት አልፈልግም ብዬ ያለው አቋም ይዣለሁ እና ማንንም ሃይማኖት ጠልቼ አይደለም፣ ግን ጥሩ አይደለም ትዳር ውስጥ ገቢ በደንብ ማተር ያደርጋል። ሃይማኖት የሁሉም ሃይማኖት ራሱ የተከበረ ውድ ነው እና ሳወራ በኮምፓሽን እንዳደገች እንደሆነች ሳያት አመለካከቷ አሪፍ ነው። እቺ ልጅ ሚስት ማድረግ አለብኝ፣ እቺ ልጅ ለህይወቴ ትጠቅማለች፣ እግዚአብሔር ነው ወደ እኔ ያመጣኝ ጠየቅኳት። እሷን ፈቃደኛ ሆነች፣ እግዚአብሔር ይባርካት። በኋላ በጣም አመን ነበር። የሚገርምሽ ትምህርቷን መማር ነበረባት፣ ትምህርት ጨረሰች። ከዛ በድፍረት አዲስ አበባ ይዣት ምንም በዜሮ እሷ እንዴት ተከተለች? እሱ ነው ያንተስ ይሁን አምናኛለች አይደል? ምንም የለኝም ምንም ነገር እና ይዣት መጣሁ 600 ወይ 700 ምናምን። ከዛ የተወሰነች እዚህ ልደታ አካባቢ ጋር የ400 ብር የተከራየን። የፀጉር ሙያ በጣም ጎበዝ ነበረች። የሚገርምሽ በጣም ጎበዝ ነበረች። ሹሩባ የሚባሉ ነገሮች አሉ፣ ሜካፕ ምናምን መሞሸር ምናምን የሚባሉ ነገር በጣም ጎበዝ ነች። ፀጉር ቤት ሰራ ነበር መጀመሪያ። ሰራ በጣም ጎበዝ ነች። እቺ ልጅ ዘንብሳ ባመጣት ተጠቅማለች ብዬ ተሯሩጬ የዛን ጊዜ ታዋቂ ፀጉር ቤት 22 ነፃነት ፀጉር ቤት ነበረ። እዛ ተሯሩጬ እዛ ገባች። ምን አለች? ከዛ የተወሰነ ደሞዝ አገኘች። ከዛ አንድ ምላስ የምታክል ፈራሽ ነበረችን። እዛ ላይ እየተኛን ያገኘነውን እየበላን ያገኘነውን እየጠጣን እያለን ኑሯችን ለ3 ዓመት ገፋን። የቤተሰብ ተቀባይነቱ እንዴት ነበረ? እንግዲህ ያው የእሷን ቤተሰብ በቃ ምንም አላሉ። እግዚአብሔር ባርካቸው። እናቷም አባቷም አሁን በህይወት የሉም። እግዚአብሔር ነፍሳቸውን ይማር። ያው ተከትላ ነው አንተን የመጣከው። ስለዚህ ጫና ይኖራል። አታገቢም ወይ ብትሞሸሪ ብሏት ሊሆን ይችላል፣ አላውቅም። ግን አንተ አታስጨንቅም? እኔ ምንም አታስጨንቅም። ምንም እኔም ሪላክስ ፈታ ብለን ነው ነው ደስ ብሎ እሷም ደስ ባት እኔም ደስ ብሎኝ ከዛ ይሄ ነገር ለምን ወደ ቤተሰብ ጋር ቤተሰቦቻችን እናከብራቸው እና በጋብቻ እናጠናክረው ብለን አወራን። ምን አለን? ከዛ 2010 ነው ምናምን ነገር ቆንጆ በሆነ ድል ባለሰርግ ተጋባን። ኦኬ። አሁን ወደ ሰርጉ ከመምጣታችን በፊት አሁን አዲስ አበባ ከመጣክ በኋላ ስራዎችን መስራት ጀመር ከአርቱ ጋር የተገናኘ ወይስ? ኦኬ። ምን አይነት አጋጣሚ ተፈጠረ ወደ አርቱ? ያው እንግዲህ በፊት ባይኔ የሚያውቁኛሉ። ፋዘር ቤት እንደዚህ እንመላለሳለሁ። የተለያዩ ስራዎች እዚህ ከመጣክ በኋላ ፋዘር ቤት የተወሰነ ጊዜ ብዙም ባይሆን የተወሰነ ጊዜ እየሄድኩ የተለያዩ ስራዎችን እሰራለሁ፣ እሷም ትሰራለች። ስለዚህ በዛ ምክንያት ፋይናንሻላችሁ ደገፍ መጣ። እንደዛ እና እዚህ ጥሩ እንትን አለ። ከዛ አስተዋወቅን። ቆንጆ ሰርጋ ተደረገ፣ ተጋባን። ቤተሰቦቼን እግዚአብሔር ይባርካቸው። እናቴ ወልደ ማርያም፣ አባቴን አሁን በህይወት የለም ነፍሱን ይማር በለጠን ተካልኝ። እህቶቼን ወንድሞቼን ዘመድ አዝማድ ሁሉ ድል አድርገው ደገሱኝ። ምክንያቱም የመጀመሪያ ማንጋፋ ካስካት
ማለት ነው እና በጣም ደስ በሚል ሁኔታ አሁን 2 ልጆች አፍርተን እንኖራለን። አንዷ የመጀመሪያ ልጅ ኬብሮን ትባላለች፣ ሁለተኛዋ ደግሞ ቱሚ ትባላለች። አንደኛዋ 11 ዓመቷ፣ አንደኛዋ ደግሞ 7 ዓመቷ የተቃረበች ነው እና አሁን ያሉት እዛው ክፍለ ሀገር ናቸው። እና እየተመላለስኩ ነው የሚሰራው። አንተ አዲስ አበባ ነው ያለከው? ያው 1 ወር 15 ቀን እንደዚህ ያልኩ የተመላለስኩ ነው የምሰራው። ምክንያቱም ካለው የኑሮ ነባራዊ አንፃር ትንሽ። የት ናቸው ያሉት? ወሊሶ፣ እዛው ወሊሶ ነች፣ እዛው ያደገችበት ሀገር። አሁን የባንክ ሰራተኛ ነች እሷ። ካፍታ ቆይታ በኋላ ተመልሰን መተናል። እስካሁን ባለን ጊዜ ደስተኛ እንደሆናችሁ እንደተዝናናችሁ ተስፋ አደርጋለሁ። የዩቲዩብ ቻናላችን ሰብስክራይብ በማድረግ አብራችሁን ቆዩ። እዚህ አዲስ አበባ ከመጣህበት አጋጣሚ እንጀምርና እዚህ ከመጣክ በኋላ ብዙ ፊልሞችን ሰራክ? አዎ። ኦኬ። ስንት ፊልሞችን ሰራክ? አይ በቁጥር እንደዚህ ነው ማለት ሊረሳ የሚችል ምናምን ነገር። እንግዲህ ምንድነው እንግዲህ እዚህ ከመጣ በኋላ የመጀመሪያ ልጄን እንደወለድኩ አካባቢ አንድ አሁን በጣም ታዋቂ ሴትኮም ድራማ በኢቢኤስ ሲተላለፍ ኦልሞስት ወደ 1 ዓመት ይመስለኛል ሲተላለፍ የነበረ አንድ በጣም በሰው ዘንድ ስቲል ሰው የሚጠይቀው አንድ ሴትኮም ድራማ አለ። ምናልባት አንቺ አይተሽው? አዎ የኔም ፌቨራይት ፊልም በሱ ነው ማቀበል። ምንድነው እሱ? ደንብ 5 የደንብ 5 ደራሲና ዳይሬክተር እንግዲህ ቅድም እንደነገርኩሽ በጣም ታዋቂ ነው። ታገሱ ገስጥ ተጫኒ ይባላል ደራሲና ዳይሬክተር። አሁንም ትልልቅ ስራዎችን በመስራት ላይ ይገኛል። በሱ ደግሞ እንደገና የአይኔ ተከታታይ ቴሌቪዥን ድራማ ኦልሞስት ወደ መረሳቱ ነበረ። እኔም ወደ መረሳቱ ነበርኩኝና በዚህ በደንብ 5 ተከታታይ ሴትኮም ድራማ ደግሞ እንደገና ደግሞ አገረሸ ወይም ደግሞ ምንድነው በጣም የምወደው ሴትኮም ነውና እስኪ ስለሱ ትንሽ እናውራ። ያንን ገጸ ባህሪ ሲሰጥክ በደንብ ላበሰዋለሁ ብለህ ካስበክ ነበር? እንግዲህ ምንድነው ያው ያደኩት ክፍለ ሀገር እንደመሆኑ መጠን እዛ የሚመጡ ከጠሪቱ ወረዳዎች ቅዳሜ ሮብ ወይም ደግሞ ዘመድ አዝማድ አልፎ አልፎ ወደኛ ቤት ሲመጡ ወደ አያት ቤት ሲመጡ እናገኛቸዋለን። ቋንቋቸውን እናውቃለን። አክሰንታቸውን እናውቃለን። ኖርማሊ ቋንቋቸውማ ዘሴም አማርኛ ነው አለ። በቃ ዘያቸው በጣም ደስ ይላል። እንደገና ደግሞ ባህላቸው አለ። ሽታቸውን ራሱ አረሰው የሚገርምሽ ሽታ። አዎ ሽታ አለ። የገበሬ ሽታ ደስ ይላል። የምራቻ አታውቂውም? የባለ ሀገር ሽታ። አዎ ደስ የሚል ሽታ አለ። በየአቅጣጫው ስትሄጂ ለምሳሌ ኩበት ሽታ ታውቂው? እሱ አንቺ ደስ ይላል። ልክ እንደዚህ ሽታው ደስ እንደሚልሽ ባለ ሀገሮች ጠረናቸው ደስ ይላል። ሀገራዊ ስሜት አለው። ሀገሬ ደስታቸው። አዎ አንቺ ስለማይገባሽ ነው። አይ በእውነት ይገባኛል። ግን ምን ሆነ ታዲያ? ታቸው አስታውሷለሁ። አሁን ለምሳሌ የሆነ አለ ያጠረን ይጠረን የዚህ ክልል ጠረን ነው። ይሄን እኔ የምለየው በእውነት ስትሄጂ ያ ነገር አለ ያጋጥማል። እና እስከዛ ደረጃ ነው የተዋህርኳቸው ለማለት ፈልጌ ነው። ኦፊስ አሁን ለምሳሌ የኩበት ሽታዎች ምናምን የሚጠሩ ሽታዎች ምናምን አሉ። በክልል ግን ፐርሰናሊ የሰዎችን ሽታ መለየት የሰዎችን አይደለም የባህሉ አለ። ለምሳሌ ወደ ጉራጌ ክልል ስትሄጂ ቆጮ አለ፣ ቅቤ አለ። ያንን ሰውም ፊል ያደርገዋል። ያንን ስትዋሃጁ ያጠረን ሲገባብሽ ይመጣል አክቲንጉሽ እንዴት እንደምትተውኝው የነሱ ውህደት አለ አንቺ ጋር። ስለዚህ የለቅሶ ባህላቸው አለ፣ የሰርግ ባህላቸው አለ፣ የአመጋገብ ባህላቸው አለ፣ የእርሻ መሳሪያቸው ባህላቸው አለ፣ በምን እንደሚያርሱ በምናምን።
ስለዚህ እሱን ሁሉ ስለሚያናግሩን ምግባቸውን አልፎ አልፎ ደግሞ ይዘው ይመጣሉ። ጭብጦ ይዘው ይመጣሉ። ምንድነው ዳቦ ቆሎ ይዘውልን ይመጣሉ። እና እሱን ይዘው ስለሚመጡ መሳሪያዎች አሉ፣ የምግብ መሳሪያዎች አሉ። ለምሳሌ ጠላ የሚጠጣበት በሽክና ነው። ሽክና ታውቂያለሽ? በሽክና ነው የሚጠጣው። ሌላው ክልል ስቴጅ ደግሞ በቀንድ ሊሆን ይችላል። እንደ ክልሉ ይለያያል። እንደየክልሉ ይለያያል። ስለዚህ ሙሉ ገጸ ባህሪውን ተላብሰከዋል በእነሱ ጋር ባለ ኮሚኒኬሽን። የመጀመሪያው ግን ምንድነው አንድ ልጅ ነበር እዛ። እኔ ያው ቆይቻለሁ ከዛ ከወጣሁ እንደነገርኩሽ 97 ነው የወጣሁት ከደብረ ብርሃን ከተማ። ስለዚህ እንግዲህ 2002 ላይ ምናምን ይመስለኛል ወይ 2003 ላይ ወይ እንደዚህ አካባቢ ይመስለኛል ድራማው። እና አንድ የደብረ ብርሃን ልጅ እዛው የሚኖር ልጅ ነበረ፣ ይቅርታ የሚኖር ልጅ ነበረ። እሱ ሊሰራ የተጫወተው በምን ተስማሙ ባላቅም እኔ እንዲጫወተው ተደረኩኝ። ለእያንዳንዱ እንትን ሜን ፖይንት ሆነሃል የአይኔ ተከታታይ ድራማ ይመስለኝ። እኔ እንደዛ ነው ብዬ ነው የማስበው። ስለዚህ በጣም ቆንጆ የገጠሩን ገጸ ባህሪ ሲሰጥቅ እንደምትችለው እርግጠኛ ሆንክ? አዎ። ምክንያቱም ኦልሬዲ ያው ከባህሉ ጋር በደንብ ትስስር ስላለ ውህደቱ ስላለኝ ሁልጊዜ አገኛቸዋለሁ፣ ሁልጊዜ አያቸዋለሁ። እነዛን የገጠር ሰዎች ዘያቸውን አውቀዋለሁ እንዳልኩሽ። በጣም ጥሩ አጀብ ምናምን አጀብ እንደውም ይገርምሻል እንትን ባወራሽ አስታወሽ ካሜራማናችን ነው እና ልጄ የአንድ ዓመት ተኩል ነው የሁለት ዓመት ልጅ ሆና ይመስለኛል አባትሽ ምንድነው የሚሰራው ሲሏት አጀብ የሚለውን ትላለችና እስኪ ስለምታይ እንደዛ ነው። እና በጣም ቆንጆ ነበር። ደራሲውም ደግሞ በጣም ጎበዝ ደራሲ፣ ቆንጆ አድርጎ ደግሞ የእሱም እውቀት ተጨምሮበት ቆንጆ አድርጎ ዳይሬክት አድርጎናል። ብዙ ቀጣይነት አልነበረውም፣ ቶሎ ተቋረጠ። ያው በአንዳንድ ችግሮች ምክንያት ተቋርጧል። ግን አንድ ዓመት አይቷል፣ ብዙ ተቋረጠ አይባልም። አንድ ዓመት አይቷል። በጣም ተወዳጁ ነበር እና የደንብ 5 ደራሲ እና ዳይሬክተር ይታገሱ ተጫኒ ከዛ በፊት የሚገርምሽ አንድ በጣም ቆንጆ ሴትኮም ድራማ ተከታታይ ዳይሬክት አድርጓል። እንደገና ደግሞ ጽፏል። ምን ቢሆን ጥሩ ቤቶችን ይሰራል። ኦኬ የቤቶች ደራሲ ነው። ሴትኮም የመጀመሪያውን ፓርት እሱን የቤቶች ሴትኮም ደራሲና ዳይሬክተር ይሄንን ደንብ 5 ደግሞ ይዞት መጥቶ በጣም ተወዳጅ ድራማ ነበረ። ቤቶቹም ቆንጆ ነበረ። ደንብ 5 ቆንጆ ነበረ። ምናልባት ተመልካቾቻችን በዚህ አጋጣሚ ይሄንን ደራሲ ማግኘት የምንችልበት አጋጣሚ ካለ ምን ጋብዝላችሁ ይሆናል። ያው እሱም እንደኔ ነው በደንብ ተጫዋች። ስለዚህ ቲያትሮችንም ሰርተሃል። የምትሰራውን ካራክተር ትመርጣለህ? ይሄ ካራክተር ቢሆን ብለህ ገምገመክ ነው የምትሰራው? እንግዲህ ምንድነው ያው ታያለሽ፣ በተወሰነ መልኩ የምትመርጭበት ጊዜ አለ። አሁን ለምሳሌ እኔ አብዛኛው ዳይሬክተሮች ወይም ደግሞ ፕሮዲውሰሮች እኔ እንድጫወት የሚፈልጉት የገጠሩን እንደዛ ሲበዛ አንዳንድ ጊዜ ትመርጫለሽ። ምክንያቱም ታይፕ ካራክተር ሆኖ መቀጠል አልፈልግም። አሁን አንዳንድ ጊዜ ከድራማ ውጪ በሶሻል ላይፍ ስንገናኝ በእናትህ እንደዛ እንደ ደንብ 5 እንደዚህ እስቲ ተናገር። አይ እኔ እንደዚህ ስራ ለምን መሰለሽ፣ አንደኛ እንደዛ ሁል ጊዜ ስትይ ይዋሃድሽና ወደ አንድ አቅጣጫ ያስኬድሻል። ሌላ አክቲንጎችን ላለመሞከር ያረግሻል። ሌላ አክቲንጎችን እንዳትሞክር ያረግሻል። ስለዚህ እኔ ብዙ ጊዜ የገጠሩን እንትን አልለውም እንዴ ነው ምናምን ነገር ምናምን ለማለት ስራ ከሆነ ስራ ላይ ይላል። ግን እንደ አልፎ አልፎ ልትቻለሽ ግን ሁሌ ስታርጊው ጥሩ አይደለም። ለምን ታይፕ ካራክተር ሌላ መስራት እየቻልሽ አቅሙ ያለሽ ለምን ይሄን ይወስድብሻል? ቅድም እኮ ራሱ አልሻል ይችላል ስንገናኝ ቀረጻ በፊት ምንድነው ያልሽኝ? ንግግር ራሱ እንደዛ ይመስለኝ ነበር፣ ግን እንደዛ አይደለም ማለት ኖርማል ቶክ አይመስለኝም። በቃ ይሄን ነው የፈለኩት እኔ።
አይመስለኝም። እንደዛ እንዲሆን አልፈልግም ይመስለኛል። ዳይሬክተሮችም ሆኑ ደራሲዎች የሰው አይምሮ ውስጥ ያለውን ላለመቀየር ብዙ ላለመድከም ይመስለኛል። እንግዲህ ብዙ ላለመድከም ሊሆን ይችላል። አሁን ቀጥታ እኔ ምህረትን ብዬ ስጠየቅ የማስበው ደንብ 5 ላይ ያለውን ካራክተር፣ ጠለፈኝ ላይ ያለውን ያንን የገጠርኛውን ካራክተር ነውና አብዛኛውም ሰው እንደዛ ነው ብዬ አስባለሁ። ስለዚህ አንቺ ወደ ፕሮዲስ ብታረጊ የገጠር ፓርት ነው የምታሰሪ ማለት ነው። አሰራካለሁ እኔ ደግሞ አልሰራልሽም። እና ስለዚህ እንደዚህ አይነት ሲሆን ልመርጥ እችላለሁ፣ ሲበዛ ልመርጥ እችላለሁ። ባልሰራሁት የምትለው አለ? አክቲንግ እስካሁን ከሰራከው የጸጸተ በሆኑ አጋጣሚዎች ይሄን ነገር ባልሰራው ብለህ ሪግሬት ያረክበት? ከሰራሽው እኮ ሰራሽው፣ ምንም ይሁን ምንም አምኜ ነው የሰራሁት እና እንደዛ እምለው እንትን የለኝም። አሁን ለምሳሌ ህዝቡ ጋር ብዙ ተቀባይነት አላገኘም ወይንም ደግሞ እነዛ አጋጣሚዎች ባይፈጠሩ ይሄን ፊልም ባልሰራሁት የምትለው? ኦዲየንስ ጋር አይደርስም እንጂ አንድ ቀን ሊደርስ ይችላል። ስለዚህ አልደረሰምና ወይኔ ባልሰራሁት አይባልም፣ ነውር። አንድ ቀን ሊደርስ ይችላል። ለምን መሰለህ አሁን እንደዛ የምልበት አቅም የለኝም። መጀመሪያ ነበር ያንን ማሰብ የነበረብኝ እንጂ እንደዛ ምለው ፊልምም ድራማም ምንም የለም። እስኪ አሁን እስከ ዛሬ ከሰራካቸው የፊልሞች ውስጥ ያጋጠመህ ገጠመኞች ካሉ እናስታውሳለን። እንግዲህ አንድ ቲያትር ነበረ፣ ምዕራፍ 4 የሚባል ቲያትር፣ ሀገር ፍቅር ይታይ ነበረ እሱ ቲያትር እና እሱን ቲያትር የገባሁት አንድ አክተር ወደ ሆነ ለስራ ጉዳይ ይሄዳል። በሱ ምትክ ገብቼ እንድሰራ ነው እንትኑ የተሰጠኝ፣ ካስቱ የተሰጠኝ። ስለዚህ በ15 ቀን ጊዜ ውስጥ አጥንቼ አደረስኩት። ገባሁኝ፣ ተጀመረ። የምን ገጸ ባህሪ ነው? የአባት ይመስለኛል። አሁንም የአባት ገጸ ባህሪ ነው። ሰውዬው በጣም ተናዶ፣ አባትዬው በጣም ይናደድና ወደ ውጭ ነው የሚወጣው። ከዛ እኔ ከልጄ ጋር ምን መሰለኝ ተነጋገርንና ምናምን ነገር እሱ ወጣ። እዛ እኔም በቃ ብቻዬን እዛ አብዳለሁ፣ ምን እንዳለው ጮሃለሁ። እዛ ግራ ገባኝ። አልቋል፣ ዲያሎጌ አልቋል እና ወዴት ነው የምሄደው? እና ይገረም ደጀኔ ነበር ትዝ ይለኛል። ማሰብ ጀመርኩ ወዴት እንደምሄድ። ምንም ሊመጣልኝ አልቻለም፣ ምንም ማለት አቅጣጫው። ከዛ ዝም ብዬ ጓዳ ወዴት ነው የምሄደው? ወደ በር ነው ተናደደ። ድጋሚ ወጥተህ ወደ በር እንደሄድ? ከዛ ድጋሚ ወጥቼ እንዴ እኔ እኮ ይሄ ልጅ በቃ ናላይና ዞኝ ምናምን ብዬ እንደገና ወደ ውጭ በር ወጣሁ እና ማስታወሰው ይሄንን። ቲያትሮች ላይ ዲያሎግ ይጣፋሉ፣ ከባድ ነው ቲያትር። እንደገና ድንገርሽ ደግሞ የሶስት ወር ምርኮኞችን የዘጥናውን የሶስት ወር ምርኮኞችን ስንሰራ እኔ የካራክተር ስሜ አብይ ድፌ ነበር የሚባለው። ድፋባቸው ድፋባቸው ነበር። ድፋባቸው አሁንም እንደነገርኩሽ የቤቱ አባወራ የአገር ሽማግሌ ምናምን ነገር ነው በብዛት። እዛ እንትን ላይ 5 ገጽ ዘለር ማጭ 5 ገጽ አብዬ ድፌ እንደሱ እኮ አይደለም እንደዚህ ነው ብሎ ይሄን ዲያሎግ ለማስ እንዳዲስ ያስታውሰኛል። እኔ ምን አልገባም። ነፍሱን ይማር ሞቷል እና ረሽድ ጀማል ይባላል። በጣም በወጣትነት ነው የተቆጨው እና በጣም ጎበዝ ደራሲ ነበርና እንደዚህ እኮ ነው ምናምን ምንም ሊመጣልኝ አልቻለም። ምንም ምን ሆኗል ምናምን ያለ በውስጥ አብዬ እንደገና አሁንም ደግሞ እንደገና ወደ ኋላ 5 ገጽ እጄ እንደገና አሁንም እንደውም እሱ በጣም ጎበዝ ነው እንጂ በጣም ደጋግመ ነው እንደገና ያው ሁለቴ ማለት ነው ደገሙ። 5ቱን ገጽ ሁለቴ ደገም ነው ማለት ነው። ተመልካቹስ ጋር የነበረው ተመልካቹ እኮ ደስ የሚል አያውቅም፣ ምን እንደተፈጠረ ምን እንደሆነ አያውቅም። እሱ መሳቅ ነው ተመልካቹ። በጣም ደግሞ ኮሜዲ ቲያትር ነበር፣ ኮሜዲ ላይ ነው በብዛት የሚሰራው። ከዛ በኋላ ምን ሆነ ምረት ምናምን ተባብለን ትንሽ ተጨቃጨቀ ምናምን ነገር። አንዳንድ ጊዜ በቃ እንደዚህ ይፈጠራል እና ይሄንን ቲያትር ይመስለኛል ደግሞ ክፍለ ሀገር ይዘነው ሄድን። ብዙ ግጥሞች አሉ በቲያትር ዓለም ውስጥ። ቲያትር አስቸጋሪ ይመስለኛል። መጋረጃ ይዘጋል። እዚህ ጋር አንድ ሰው ቆሟል፣ እዚህ ጋር ደግሞ አንድ ሰው ቆሟል። መጋረጃ የሚዘጉ ሰዎች ማለት ወደ ሌላ ሲዝን ሲሄድ ወደ ሌላ ሲዝን ሲሄድ መጋረጃ የሚዘጉ ዳርና ዳር አሉ። እና ጨረስ እነሱ በድራማው ተመስጠው ይሆን አልተዘጋም። እንደዚህ ብንል በቃ ምን
እንደዚህ ምንም ሊገባቸው አልቻለም። ከዛ ማነሽ እንትን አረ ነፋስ ገባ በሩን ዝጊው አልኩ። ዝግት ታደረገ ትዝ ብሏቸው ዘጉት። እና እንደዚህ አይነት ገጠመኞች እንግዲህ ይኖራሉ። እና ያው የመንገድ እንትን ገጠመኞች እንግዲህ በመንገድ ስትሄጂ አንዳንዶች ብሎሽ የሚያርፍ ሰው ይኖራል። አንዳንዱ አሪፍ ነው አድንቃለሁ ምናምን አጅብ ምናምን ልሽ ይችላል። አዎ። እና የተለያዩ እንትኖች የተለያዩ ፌሽዋል ነው የማያው በህብረተሰቡ ዘንድ በተለይ አርቲስቶችን ሳይው አንዳንድ በመንገድ ስትሄጂ የህዝቡን ወይም ደግሞ በመንገድ የሚሄደውን ህዝብ ፊት ስታይ በጣም ለዚህ ነው ሰው ሁሉ አክተር ነው ያልኩሽ። ፌሽዋላቸው ስትይ በቃ ግማሹ ይስቃል፣ ግማሹ ሳቋፍኖት ምናምን፣ ግማሹ የት ነው ማቀው ይላል። አዎ። እና እሱ ነገር በጣም ለኛ ደስ ይላል። እና ደግሞ ያው ትጋበዣለሽ ሆቴል ተከፍሏል ከቨር ይደረግ አድቫንቴጆች አርቲስት የመሆን ጥቅሙ እንግዲህ ይህም ነገር አለ። እንግዲህ አርት ትልቅ ሙያ ነው። ትልልቅ አርቲስቶችን ያፈራ ነው። በጣም ብዙ ኦዲየንስ አለ፣ ተመልካቾች የሚጠብቁ እና አሁን ላይ እየተሰሩ ያሉ ፊልሞች እንዴት ነው? ብዙ ተቀባይነት እያገኙ ነው ወይ ብለህ ታስባለህ? በፊት ከነበረው ጋር አወዳድረህ እስኪ ንገረኝ። ጥሩ ነው ማለት አሁን ለምሳሌ ቴክኖሎጂው አድጓል። ጥሩ ፊልሞች ይሰራሉ። ግን ምንድነው ወደ እይታ ስትቀርቢ ግን ትንሽ ጥሩ አይደለም ይመስለኛል። ብዙ የሲኒማው ሁኔታ ሁላችንም የምናውቀው ነው። የሲኒማው ነገር ብዙ አጥጋቢ አይደለም፣ ግን ይሰራሉ። ቆንጆ ነገሮች ይሰራሉ። ያ ቴክኖሎጂም ጥሩ አድርጓል። ኮምፒቲሽንም አለ። ለምሳሌ በዩቲዩብ ኮምፒቲሽን አለ። በቴሌቪዥኖች የተለያዩ የቴሌቪዥን ጣቢያዎች ስለተከፈቱ ሁሉም ቴሌቪዥን ጣቢያዎች ደግሞ ቆንጆ ስራዎችን ለማቅረብ ስለሚፈልግ እንትን ይላል። አሁን ለምሳሌ ባስታውስሽ በቅርብ የሰራሁት አንድ ቆንጆ ተከታታይ የቴሌቪዥን ድራማ አለ። ለምሳሌ ልጄስ የሚል ካናል ላይ ነው የምታየው። ካናል ፕላስ ሲታይ ነበር። እሱ ቆንጆ በጣም አነጋጋሪ ስራ ነበር። አሁን ካናል ፕላስ ሰው ብዙ አላየውም። በቃና ይታያል ተብሎ እየተጠበቀ ነው። ያላቀ እንደዚህ እንደገና ደግሞ አሁን ፍቅር እስከ መቃብር ይዞት የመጣውን ነገር አይተሻል። እና ስራዎች አሉ፣ ሰውም ይቀበላል። ግን በጣም እንደውጩ እንትን ተቀብሎታል። ጥያቄ ምልክት ውስጥ የሚገባ ነው። በፊት ከነበረው አንፃር ይሻላል፣ ተሻለ፣ የተወሰነ ተሽሏል ብዬ እኔ አስባለሁ። አብዛኛው ሰው የመደብዘዝ እንትን እየታየበት ነው ይላልና ስፔሻሊ ዩቲዩቦች ላይ ፊልሞች ላይ አይደለም ሰው የማየት እንትሉ ቀንሷል። ለምሳሌ ለምንድን ነው እንደዛ ብትይ የቴክኖሎጂው አክሰስ አማራጮች ብዙ ስለሆኑ ለዛ ነው እንጂ ስራዎች በደንብ ግን ሰው ቲክቶክ አለ፣ ዩቲዩብ አለ፣ ቴሌቪዥኑ አለ። ቴሌቪዥን ደግሞ እንደፈለግሽ አሁን መቃየር ነው እንደ ብዙ ሽጎር ምትቀያይዱ ነፍ ነው እና የትኛውን አይነትሽ የትኛውን ያለማየት የምትጓጊበት ጊዜ ነው። አማራጮች ስለበዙ አይናዋጅ ነው የሚሆንብሽ አይናዋጅ እና እንደዛ ስለሆነ እንጂ ስራዎች እየተሰሩ ቆንጆ ስራዎች እየተሰሩ ነው። አሁን ደግሞ ትንሽ ቀለል አድርገን ጌም እንጫወትና የምትፈልጋቸው አሁን እንግዲህ እንዴት ነው የምንጫወተው? ከሁለት አክተሮች የምትፈልገውን አብራካቸው ብትሰራ የምትለውን ትመርጥልኛል። አሁን ከምጠራልህ ተዋናዮች ማለት ነው። የሙሱ ነው። አዎ። ስለዚህ አብረህ ከምሰራው አብረህ ብትሰራ ላይ ደስ የሚልክ ከሁለቱ አንዱ መምረጥ አለብህ። አንዱን አትመርጥም ማለት ነው። ደስ የሚለኝ ሳይሆን ደስ የሚለኝ ግን አብሬ መስራት የምትፈልገው ደስ የሚለኝ አይደል? የምትፈልገው ሆን ችግር የለውም። ሁሉም ደስ ስለሚሉኝ ማለት ነው። እሺ ጥሩ ነው። ከሰላም ተስፋዬና ከእድለ ወርቅ ጣሰው። እድለ ጣሰው ደግሜ ልንገርሽ፣ እድለ ወርቅ ጣሰው ንገሪያትልኝ። ከአበበ ባልቻና ከሰራዊት ፍቅር። አበበ ባልቻ። ከሙሉዓለም ታደሰና ከወለላ አሰፋ። ሙሉዓለም ታደሰ። አላንገራገርኩም ስትመርጥ። ጥሩ ነው። እሺ
ጨርሰናል። ምን ነበር የጠበቅሽው? ከባድ ጥያቄ ነው የጠየቅሽኝ ነው። ከብድ ዝም እላለሁ። ከምታደንቃቸው አርቲስቶች እንትናና እንትና ብልህ ከማደንቃቸው አርቲስቶች እኔ ካንተና ከድለወርቅ ኤኒዌይ በጣም ነው የምትመቸኝ እኔ ራሴ ድለወርቅ። እሺ ምረት ከፊልሙ በተጨማሪ ምን ላይ ጊዜውን ያጠፋል? እንግዲህ ያው ልጆች አሉኝ። ከልጆች ጋር እዛ በሚሄድበት ጊዜ ከነሱ ጋር እጫወታለሁ። አሁን ደግሞ አንድ የሬዲዮ ስራ እየሰራሁ ነው። እሱን ወጎች ጽፋለሁ፣ ግጥሞች ጽፋለሁ። አዎ እና ወደፊት ደግሞ ፊልም መጽሐፍ እችላለሁ። ወደፊት ፊልሞች ያለው መጽሐፍ ግጥሞችን የማሳተም እቅድ አለ? ማሳተሙን ሁኔታ እንኳን እግዚአብሔር ነው እንግዲህ ለራሴ ነው የምጽፈው። ያኔ ዝም ብዬ ለራሴ ነው የምጽፈው እንጂ እንደዚህ አልቆጥራቸውም። እንደዚህ ያሉ 1 2 3 አልቆጥራቸውም፣ ግን ዝም ብዬ እጽፋለሁ። የሆነ ነገር ሲመጣልኝ ብቻ እጽፋለሁ። ግጥሞች እኔ ደስ ይሉኛል ግጥሞች። እኔ በእውቀቱ ሲም ደስ ይለኛል ወግም እና መግጠም ከፈለግሽ አንድ ግጥም አለ። በጣም ደስ ይለኛል እያነበብኩ። እሺ ሰውና ቁጭቱ አንድ ቅጠል ገልጠን አንድ ቃል አንብበን 1000 ቃል ተርጉመን 1000 መጽሐፍ ጽፈን ብዙ ትምህርት ተምረን የእውቀትን ነዶ ካናታችን ጭነን ዶክተር ፕሮፌሰር እንድንባል ሽተን የስሙላ አንቱታ ስንተነትን ኑረን የውሸትን እውነት ለሰው እንሰብካለን፣ የሌላውን እውቀት ገደል እንከታለን፣ ሀብትን በሀብት ላይ እንደረድራለን፣ ምስኪን ድሃውን ሰው እንጸየፋለን። እኛማ ትልቅ ነን የትልቅም ትልቅ፣ አሁን እየኖርን ነገንም የምናቅ፣ ነገ ሲመሽብን የምንሸማቀቅ እንላለን እንጂ እኛማ ትልቅ ነን የትልቅም ትልቅ። ግን ሳንኖር እድሜያችንም ልቅ ስቅቅ፣ አጥንታችን ድርቅ፣ እውቀታችን ድብቅ ብቅ ጥልቅ፣ ገንዘባችን ውልቅ፣ ሐሳባችን እልቅ፣ አንገታችን ዝቅዝቅ። ደግሞ አንዴ መለስ ደግሞ አንዴ ቀለስ፣ ቁጭት ነገር ምጥት በሐሳብ መቅለስለስ፣ በሀብት በገንዘቤ እንዲያክም ኮፈስ፣ የደስታ ምስጢር እንዲያክም ማኮስስ፣ ትናንት አሁን ሆኖ በእጅ የሚዳሰስ ይቅርታን ጠይቄ እምባዬ እስኪፈስ፣ ምነው አንዱን ባለብስ ምነው አንዱን ባጎርስ፣ ምን አለ ቅን ብሆን የናኩት ወገኔ በብርድ ከሚጠበስ። አመሰግናለሁ። በጣም አሪፍ ግጥም ነበር። አመሰግናለሁ። በቅርቡ በመጽሐፍ እንጠብቅሃለን። ቀምቀም ትበልና መሆኑ አይቀርም። ይማ ህዝቡ ጋር በደንብ ተደራሽ መሆን ያለበት አርት ነው። እስካሁን ከሰራሃቸው ፊልሞች በጣም የወደድከውና ከኔ ባግሪ ጋር ሄዳል ያልከው ካራክተር እሱን ላይክ ትዕይንቱንም ቢሆን ይችላል አስታውሳለሁ። ይሄዳል በቃ በእርግጥም ይሄንን መስራት ይችላልው ላይ እንደኔ ሆኜ ነው የተጫወተ ካራክተር እንደኔ ነው። የለም ለምን የኔ ባህሪ የኔ ነው። እዛ እንትና ምህረትን አግኝቼዋለሁ። ምህረት የትም አይገኝ እኔ ጋር ነው ያለው። እንደው ፊት የሚያረግ የሆነ ባህሪ እኔ ጋር ነው። የኔ ባህሪ እኔ ጋር ነው ያለው። ያንቺ ባህሪ አንቺ ጋር ነው። ያ ካራክተር ግን መጥቶ አግኝቼው ነው። ደግሞ ዳይሬክተሩ አስተዋውቆኝ ጸሐፊው አስተዋውቆኝ እንዴት ነህ ደህና ነው የተባብለን ነው ወደ እኔ ውስጥ የገባው። እኔን የሚመስል የለም ብለህ በካራክተር ውስጥ አላገኘም። አግኝቻለሁ ይመስለኛል። እንግዲህ ካለ ግን እንግዲህ ተመልካቾቻችን ሊነግሩኝ ይገባል ይችላል። እኔ ግን እስካሁን ድረስ እኔ አላገኘም። እስካሁን ድረስ ያገኘሁት ራሴን እኔ ነኝ ራስን። እሺ እንግዲህ እስካሁን ብዙ ፊልሞችን ሰርተሃል፣ ተውኔቶችን፣ ቲያትሮችን ሰርተሃል፣ ተከታታይ ሲትኮሞችን። እስካሁን ከሰራሃቸው ይሄ ትዕይንት በቃ በጣም የሚመቸኝ ነው የምትለው አለ? ላይክ ብታስታውሰኝ የሆነ አክቲንጓን። ብዙ አሉ፣ ግን ምንድነው እኔ በጣም የምወደው አንድ እንትን አለ ፊልም አለ ይሄ ጥለፈኝ የሚባለው ፊልም
በጣም ነው የምወደው እሱን ፊልም እና እንትኑ በቃ ደስ ይላኛል። በተለይ የገጠር እንትኑ ራሱ ስክሪፕቱ ቆንጆ ነው እና ምንድነው አስታውሳለሁ ማንዴላና ሰላም ተስፋዬ ከአዲስ አበባ ወደ ገጠር መጥተው ሊያስጎበኛት መጥተው እንደገና ደግሞ የኔ ካራክተር ሸንቁጥ ይባላል ሳለው ፍጥን የሚል እና ግራ የሚጋባ እና የሚሳሳት በባህሪው ተሳሳች እና የሚሳሳተው ግን ለበጎ ነገር አደርጋለሁ ሲል ይሳሳታል ወይም ደግሞ ይስታል። አሁን እንግዲህ አስቢው ምንድነው መጡ ተዋወቅን፣ እሱን በበት ከላይ እስከ ታች በበት ነው ያ ካራክተር ያ እንትላማን ነው ሸንቁጥ በበት እጁበት ነው እስከዚህ ድረስ እግሩበት ነው ልብሱበት ነው። እነሱ ደግሞ ጽድት ብለው ነው የመጡት። እንግዲህ እሷ ደግሞ ታውቂያለሽ እንደዚህ አይነት ሀገር ኢትዮጵያ ውስጥ አለ እንደ ሁሉ ምትል ነች እና ሰላም ተስበሳቶን ዲና ትባላለች። ወይም ደግሞ ዲና እንትላ ነው የሚላት ሸንቁጥ ነው ዲና የሚላት ግን ሂልዳና ነው የካራክተር ስሟ ዲና ይላል። እናም ልክ እኔ እንጂ አንቺ እሷ ዘመድ አይደለች እንጂ እኔ እንጂ ልሳምሽ እና ምንም ትሸሸዋለች። እዛ ሄዶ ግዴለሽም ነይ ዘመድ አይደለች እኮ ግዴለሽም ነይ። አይ እንግዲህ ካላሻት ምን ይደረግ? አዎ በል እንግዲህ ኖ ምን ችግር አለው ብለሽ ነው? አይ ሸንቁጥ ምን ሆና ነው እና እንዴት ነው ምን ሆና ነው የሚለው በሱ እኮ ትክክል ነው እንዴ ምን ሆና ነው የጮኸችው? ሳምኳት እንጂ ገብቶሻል። ፍቅሩን ነው የገለጸው፣ የዋህነቱን ነው የገለጸው። እንግዳ ተቀበል ይኸውልሽ፣ አየሽ ባላገሮች ይሄን ነው እንደዚህ ናቸው፣ እንግዳ ተቀባይ ናቸው፣ ፍቅራቸውን ገላጭ ናቸው። ገብቶሻል። ከዚህ ከመሀል ሀገር የምንሄድ ሰዎች ነን እነሱ ጋር ያለውን ነገር የምንርቀው የምንጸየፈው እና በጣም የሚገርም አስተማሪ ሆነ ፊልም። አይ ጭቃውን እንኳን መታጠብ ነበረበት እንዴ! ምንድነው እንዴ የሚታጠበው? እሱ እኮ ነው ላይፉ እኮ ነው ኑሮው እኮ ነው የሚኖርበት እኮ ነው። በነገራችን ላይ እንደዚህ ምሳ ራሱ ሲበሉ እኮ ከእርሻ ሲመጡ እኮ በዛ በእርሻ እንትላቸው እኮ ሊበሉ ይችላል። እነጭቃቸው ይሄ ሊበሉ ይችላል። ንጹህ ጭቃ ነው። ገብቶሻል። አበስ አድርገው ወይም ደግሞ ትንሽ ታበጣጣ ብለው ነው እንደዛ የሚበሉት። የሥራ ሰው ናቸው እነሱ። በዛ እንትን ሰርተው ደክመው ጥረው የሚያበቅሉት ወይም ደግሞ የሚያመርቱት ምርት ነው። እዚህ አንቺ እና እኔ እንደዚህ ውበታችን ፋ ብሎ እንድንኖር እነሱ የሚያመጡትን የሚሰሩትን ነገር ነው እኛ የምንመገበው። እነሱ ደክመው እነሱ እንደዛ ሆነው ሪስፔክት ይገባቸዋል። ክብር ለባላገር በጣም ቆንጆ ጊዜ እያሳለፍን ያለ ነው። አሁን ለማገባደድ ያክል እስኪ አሁን እየወጡ ሶሻል ሚዲያ ላይ ጥሩ ነህ? እንዴት ነው ትጠቀማለህ ሶሻል ሚዲያ? አሁን እንግዲህ በአብዛኛው ቲክቶክ ላይ ምናምን የሚሞካክሩ ብቅ እያሉ ያሉ የሆነ ተስፋ የሚጣልባቸው አክተሮች አሉና እንደ አክተር ምንድነው የሚጠበቅባችሁ? ለነሱስ ምን አይነት ሰፖርት ትሰጣላችሁ? ምን ትመክራቸዋለህ አሁን ላይ ለሚንቀሳቀሱ ወጣቶች? አሪፍ ነው እንግዲህ ሁሉም መክሊቱን አውቆ ቢንቀሳቀስ ጥሩ ነው ባይ ነኝ። በመጀመሪያ ደረጃ የኔ መክሊት ምንድን ነው ብሎ ማሰብ ወይም ደግሞ ጸጋዬ ምንድን ነው? እግዚአብሔር ወደዚች ምድር ስመጣ የሰጠኝ ጸጋ ምንድን ነው? ለምሳሌ ነጋዴ አለ፣ የንግድ ጸጋ ያለው የንግድ መክሊት ያለው ማለት
ንግድ ሲሰራ የሚሳካ ወይም ደግሞ ወደ ስራው እንኳን ሳይገባ ቀርቶ ስለ ንግድ ስታወሪው እንደዚህ ነው እንደዛ ነው እንደዚህ ነው እንደዚህ በዚህ ወጥቶ እንደዚህ ነው ሲል አዎ እና እንደዚህ አይነት ሰዎች መርጠው እኔ ምንድነው ጸጋዬ አንዳንድ አሉ ለምሳሌ ዝም ብለው ጸጋቸውን ሳያውቁ ነገሮቻቸውን ሳያውቁ ገብተው ውጤታማ የማይሆኑ አሉ። መጀመሪያ ደረጃ ወደ አርቱ ዓለም ከመግባታቸው በፊት እነዚህ ሰዎች እነዚህ ወጣቶች ምንድነው እንጂ ፓሽን ምንድነው እንጂ ዝም ብሎ አርት መላበስ ያስፈልጋል። ውስጥሽን ማዳመጥ በደምብ ውስጥሽን ካላዳመጥሽ ነገ ራስሽን ጥሩ ያልሆነ ቦታ ነው። ስለዚህ ከውስጥሽ ጋር ተነጋግረሽ ሰዎችን ጠይቀሽ ምናምን ነገር ሊሰሩ ባይ። በተረፈ ጥረት ሜክስ ማን ፐርፌክት። ከዛ ወደ ፐርፌክሽን ደረጃ አንድ ሰው ይመጣል። ተስፋ ያለመቁረጥ በደምብ ብዙ ተስፋ አስቆራጭ ነገሮች ይመጣሉ። ምክንያቱም ሰው እስከሆነ ድረስ በሰው ውስጥ ብዙ የሚፈራረቁ ነገሮች አሉ፣ ውጣ ውረዶች አሉ። እነዛን ውጣ ውረዶችን ከፍ ሲሉ መጠንቀቅ፣ ዝቅም ሲሉ ተስፋ ለመቁረጥ እነዚህ ነገሮች ማዳመጥ እና ደግሞ እንደኛ እንደ ጋሪ ፈረስ እንደዚህ አሁን ጋሪ ታውቂያለሽ? ጋሪ ታውቂያለሽ? ጋሪ አውቃለሁ። የአዲስ አበባ ልጅ ስለሆንሽ እንግዲህ ጋሪ ካላወቅሽ ብዬ ነው። እና ጋሪ አይተሽ እንደሆነ እዚህ ጋር እንደዚህ ይደረጋል። አይተሻል? ልብ ብለሽ ታውቂያለሽ? እንደዚህ እሱ ብቻ አይደለም ሉጋማ የሰው ልጅ እንደ ጋሪ ፈረስ መሆን በአንድ አቅጣጫ በተለይ ወጣቶች እንደ ጋሪ ፈረስ መያዝ። አንደኛ ጋሪ ፈረስ ላይ ልጓም አለ። ያ ልጓም ሰው ነው የሚመራው። ወደ ግራም ሲስበው ወደ ግራ ይሄዳል፣ ወደ ቀኝ ሲስበው ወደ ቀኝ ይሄዳል፣ ወደ ፊት ሲስበው ወደ ፊት ይሄዳል። ሰው ነው የሚመራው ፈረሱ። እንደገና ወደ ግራም እንዳያይ ወደ ቀኝም እንዳይ እዚህ ጋር ተከልሎበት እንደዚህ ብቻ ነው የሚያየው። ከባድ። ስለዚህ ብዙ አማራጮችን ማየት አለባቸው። እዚህ ጋር ያለውን ነገር ማንሳት አለባቸው። እንደገና በህይወታቸው ውስጥ ማንም ሰው ጣልቃ ሲያስገቡ ስልሽ አያማክሩ። እናቶቻቸውን፣ አባቶቻቸውን፣ እህት ወንድሞቻቸውን አያማክሩ አይደል? ግን ልጓም እንዳይሆን ለሚፈልጉት ነገር ወደ ኋላ እንዳያስቀር ማንም ሰው እንዳይጎትታቸው። ይሄ ብቻ ሰው ብቻ አይደለም የሚጎትታቸው፣ የራሳቸው ላይፍ ይጎትታቸው። ለምሳሌ ሴት እህቶቻችን ጋር ብንመጣ ብዙ ቻሌንጆች አሉ፣ ብዙ የሚጎትታቸው ገብቶሻል። አስመሳይ ወንድ ሊጎትታቸው ይችላል። አስመሳይ ጓደኛ፣ ሴት ጓደኛ ልትጎትታቸው ትችላለች። ነገ የሚያልቅ ገንዘብ ሊጎትታቸው ይችላል። ነገ የሚያልቅ ገንዘብ። እነዚህ ነገሮች ከግምት ውስጥ መክተት አለብሽ። ማን ወደፊት የሚያስፈነጥረኝ? አንድ እርምጃ ስትሄጂ በርታ ብሎ ሁለት እርምጃ ከፊት የሚጎትትሽ ማለት እሱ ነው። ሰፖርት የሚያደርግ አዎ። ማን ነው ደግሞ ሰፖርት የሚያደርገኝ? ያ ሰው ሰፖርት እያደረገኝ ነው ወይስ እየጎተተኝ? ወደፊት ነው የሚጎትተኝ ወደ ኋላ የሚለውን ነገር ማሰብ አለ፣ በደንብ መገንዘብ አለ። አዎ። እኔ ይሄን ነገር ካረጉ የያዙት መንገድ ወይም ደግሞ የሚሰሩት ስራ ውጤታማ ጋር ይደርሳል። በጣም ጥሩ። እሺ፣ ከቤተሰብ ውስጥ አሁን ልጆች ወደ አርቱ የማዘንበል ሀሳብ አላቸው። ምን ላይ ያተኩራሉ? 11 ዓመቷ ነው አይደል? 11 ፋሽን ሾ ትላለች።
ፋሽን ላይ ተሞካክራለች። ኦኬ ይሞካክራለች። እንግዲህ ወደፊት እናያለን። ቤዛቸው ላይ የሆነ ፓሽናቸውን እናያለን ብዬ ግን እንትን አለ ማለት አልገድ ሊሚት አታረጋቸው አላረግም፣ ግን ቆጣጠራለሁ እንጂ ለምን እንደዚህ መረጥ ምናምን አይደለም። ወይ እንደምታይ አንቺ ምናምን አለ። አርት እንግዲህ አድካሚ እንደሆነ ይታወቃል እና ስራውና ክፍያው ተመጣጣኝ ነው ወይ? እሱ ላይ አከል አድርገን ንገረኝ። በእርግጥ የማያደክም ስራ የለም፣ ሁሉም አድካሚ። የራሴን ሀሳብ ብሰጥ በዓለም ላይ ሰው የደከመን ያህል ይከፈላል ብያለሁ። በተለይ ደግሞ አፍሪካ ሀገር ውስጥ ሰራውን የደከመውን ይህ ነገር የድካሜ ውጤት ገንዘብ ነው ብሎ የሚያስቀምጥ ሰው ያለ አንድ ቀዳዳ ግን ይሸፍናል በሚለው እንሄድ ነው። ስለዚህ ወደ አርቱ ዓለም ደግሞ ስትመጪ ሰዎች ቁጭ ብለው ቤታቸው እግራቸውን አጣምረው ወይም ከቤተሰቦቻቸው ቆሎ እየበሉ ቡና እየጠጡ ፊልሙን ሲያዩ ብዙ አድካሚ አይመስላቸውም። ምንም የተሰራ በቃ እንደው ይሆንሽ ነው ነገር እኔ በቅርብ የዛሬ ሳምንት ነው አንድ ፊልም ሲቀረጽ አይታ ማታቅ ልጅ መጣች። አሁንም አስሬ እንዴት ዋላችሁ እዚህ ቤት ሰላም ናችሁ ብሎ የሰውየው ይገባል። አሁን እንደው በዛ በኩል ሲቀርጽ እንዴት ዋላችሁ ሰላም ናችሁ፣ አሁንም በዚህ በኩል ሲቀርጽ ሌላ ቃላት ነው ጨረው እንደግሞት አለች። ከዛ ምን አልናት፣ ያው ይሄ በኋላ አንድ ቃል ብቻ ነው ወራው እና ድካሙን አየሽው። እሷ ራሱ ሰልችቷል በማየት አይታ ሰልችቷል። ለዛም ነው ፓሽን ያላቸውና የምር አርቱን የሚወዱ ሰዎች እንዲሰሩት የሚደረግ። ስለዚህ ተመጣጣኝ አይደለም ነው ትልቁ ፖይንቴ። ከድካሙና ክፍያው በጣም ተመጣጣኝ። እንዴት ይስተካከላል? እግዚአብሔር እስቲ ለነሱ የሚያውቁም ነው። ተመጣጣኝ አይደለም። ምህረት ከአርቱ ከስራው ከፊልሙ በተጨማሪ ምን አይነት ስራዎችን ይሰራል? ቅድም እንደ ጋሪ ፈረስ እንደዚህ ብዬ ነው አርቱ ላይ ብቻ የተለያዩ ዝም ብዬ ለከፍ ያደረኳቸው ነገሮች አሉ፣ ግን መለሰሽ ተመጫለሽ። ስለዚህ አርቱ ላይ ነው። ወደፊት ግን አላውቅም። ሌላ መስራት ጥሩ ነው፣ በጣም ጥሩ። ወደፊት የምፈልገው አንድ ነገር ላይ ብቻ ፎከስ አለማድረግ። አርቱ ብቻ አይደለም፣ በሌላ ፊልድ ያለ ሰው ሁሉ ተጨማሪ አንድ በጣም የገባኝ ነገር እሱ የአርቱማ እንደም በለን ከአንድም ሁለት ሶስት ስራ ወይም ደግሞ ሌላ ነገር ሊኖር ይገባል ብዬ አስባለሁ። ለአርት ሲሆን ሶስት ሌላ ከሆነ አንድ ባካፕ በጣም ቆንጆ ነው። በጣም ቆንጆ ጊዜን ያሳለፍነው በእውነት ብዙ ኤክስፒሪየንስ ካንተ ተምሬያለሁ። እኔ በግሌ ተመልካቾችም ብዙ ቁም ነገር እንዳገኙበት በጣም ተስፋ አደርጋለሁ። አሁን ለመጨረስ ያክል የምታመሰግነው አካል ካለ በአርቱ ዙሪያ ሰፖርት ያደረገ እንዲሁም ደግሞ የምታስተላልፈው መልእክት ካለ እድል። በህይወቴ ውስጥ ማንም የኔ አርያ ነው ብዬ ማስበው አለ። እሱ ምን ነኝ ወይም ደግሞ ተፈጥሮ ነው አርያ ለኔ። አርያ ሰው አርያ ከኔ ነው ይላል አለ። እኔ አርያዬ ለኔ ተፈጥሮ ነው። እኛ ተፈጥሮ ነው፣ ሰዎች ተፈጥሮ ናቸው፣ ሌላም ነገር ተፈጥሮ ነው። ስለዚህ የመጀመሪያው አርያዬ እኔ ተፈጥሮ ነው። ይህንን ደግሞ የፈጠረው ማን ነው? እግዚአብሔር። አልፋ ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያና መጨረሻ የሌለው እግዚአብሔር ልዩ ነው። ስለዚህ እግዚአብሔር የተመሰገነ። ሌላው ደግሞ እጅግ የምወዳቸው ቤተሰቦች፣ እናቴ ወይዘሮ ጥበብ አበበ፣ እህት ወንድሞች፣ እንደገናም ደግሞ ከልጅነት እስከ እውቀት አብረን ያደግነው ታገሱ ገሰሰ ተጫኔ ደራሲና ዳይሬክተር፣ አክተርና መምህር ዳምጠው ታሪኩ፣ እዚህ ከገባ በኋላ ጓደኞቼ በጠቅላላ ከኔ ጋር አይዞ በርታ ያሉ እነሱን። ሌላው ደግሞ ምንድነው በህይወቴ ውስጥ ትልቅ ድርሻ ያላት የጀርባ አጥንት የሆነች ምናልባትም እሷ በህይወቴ ውስጥ ባትኖር ኖሮ የኔ ህይወት ጥያቄ ውስጥ የሚገባበት ጊዜ ነበር። ያንን ጥያቄ ከእግዚአብሔር ጋር የፈታችልኝ ውዷና እጅግ የተከበረችው ባለቤቴ መንበረ ሙሊሳ እድሜ ጨምሮ ይስጣ፣ ጤናዋ እጅግ የበዛ ይሁን። አንቺም ደግሞ አክብረሽ ሙያዬን ደግሞ ወደሽ አድንቀሽ እዚህ ስቱዲዮ ድረስ ደግሞ ጠርተሽኝ ከአንቺ ጋር ቃለ መጠይቅ ስላደረግኩ በእውነት በክሮችሽ እና አንቺን
እጅግ አድርጌ አመሰግናለሁ። ደስታችን የኛም ጭምር ነው። እኛንም አክብረህ ስለመጣ እጅግ ደስ ብሎናል። በጣም ቆንጆ ኤክስፒሪየንስ ነበረ። ቴንኪዩ በጣም። እንግዲህ ተመልካቾቻችን ከአርቲስት ምህረት ጋር የነበረን አዝናኝ ቆይታ ይህን ይመስል ነበረ። በጣም ብዙ ቁም ነገር እንደያዛችሁ እንደተዝናናችሁ ተስፋ አደርጋለሁ። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ሳምንት ከሌላ እንግዳ ጋር እንገናኛለን። ቻው።